ሰላም ጤና ይስጥልን እንደሰነበታችሁ የተወዳጅ ተከታዮቻችን ይህ የባለ ጉዳይ ቀን ቅኝታችን ነው። በዛሬው የባለ ጉዳይ ቀን ቅኝታችን በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ተገኝተናል። በወረዳው እየተሰጠ ያለውን አገልግሎት አስመልክቶ የአስተዳደሩን ተገልጋዮች እንዲሁም የአስተዳደሩን የሥራ ኃላፊዎችና አመራሮች አነጋግረናል። አብራችሁን ቆዩ። እዚህ ዋና ስራ አስፈጻሚ ቢሮ የመጣሁት አንድ ተቸገርንበት ጉዳይ ስለነበረ ነው። ይሄውን ጉዳያችን በቀድሞ ወረዳ 6 ይባል ነበርና በአሁኑ ወረዳ 4 ነው። ይሄን ወረዳ 4 እያልን ለተለያዩ ሰነዶች ማረጋገጫ በተለያዩ መስሪያ ቤቶች ስንሄድ ይሄ የኛ ካርታ ያለው ምዕራብ የገበያ አዳራሽ አክሲዮን ማህበር ነው። ካርታችን ላይ ያለው ወረዳ 6 በሚለው ነው በቀድሞ። አሁን ወረዳ 4 ነው ይሄ ያለና ይሄንን እንዲያስተካክሉልንና እዚህ ድጋፍ ለሚመለከተው ሁሉ እንዲጽፉልን ነው ዋና ስራ አስፈጻሚ የመጣሁት። በነገራችን ላይ ይሄ ወረዳ እጅግ አድርጌ የማመሰግነው ወረዳ ነው። የምንጠይቃቸውን ጥያቄዎች በ5 ደቂቃ በ10 ደቂቃ ግፋቢል የሚፈጽም ወረዳ ስለሆነ ደፋር የሆነ ወረዳ ነው። በእውነት ለመናገር ስራዎችን ይሰራል፣ የተለያዩ ልማቶችን ይሰራል። በልማቱም እኛም ተሳታፊዎች ነን። በጣም የሚመሰገን ወጣት አመራር ነው ዋና ስራ አስፈጻሚው። እኔ በግሌ ላደንቀው በስራ ብቻም አይደለም በጣም የሚታተር ወጣት ነውና ይህንን መደገፍ አስፈላጊ ነው። እኛም እናንተ ልማቱ ተደጋፊዎች ነን እና መተን የጠየቅነው ነገር አንድም ጊዜ የነዳጅ ችግር ሲኖርብን ስንመጣ ድጋፍ ጽፈውልን ነው። በሰነዶች ማረጋገጫ ሊወጣ ስለዚህ በንግዱ ዓለም ያለ ብዙ ሰዎች ስላሉ ለምን ብለን ጥያቄ ሲል አስቀድመው ይጻፉልን ድጋፍ የሚያደርጉ ወረዳ ስለሆነ ዋና ስራ አስፈጻሚው በጣም ጎበዝ የሚባሉ ናቸው። ያው የመጣሁት የወሳኝ ኩነት ጽህፈት ቤት የጋብቻ ሰርቲፊኬት አገልግሎት ለማግኘት ነው። እንደመጣሁም ያው በአጭር ደቂቃ ውስጥ አገልግሎትን አግኝቼ ተስተናግጄ እየወጣሁ ያለ ነው እናንተ ያገኛችሁኝ ማለት ነው። ኦልሞስት ከ10 ደቂቃ በፊት ነው። በ10 ደቂቃ ውስጥ ተስተናግጄ ወጥቻለሁ። ሶጣ ነው ያገኛችሁኝ እናንተ። አሁን አዲስ ቢሮ ነው የገቡት። አዲስ ቢሮ እንደመግባታቸው ባለሙያ እንዳለመሟላቱ ምናምን አይደለም። ሁሉም ሰው እየተተካካየ እየሸፋፈነ ተገልጋይ እንዳይንገላታና እንዳይስተጓጎል እያደረጉ ነው። ይሄም በጣም ጥሩ ነው። አሁን ካለው ነገር አንፃር በጣም ጥሩ ነው። ብዙ ሰው ተስተናጋጅ ቢኖርም ሰራተኞቹ የሚችሉትን ያክል በቀልጣፋ ሁኔታ ስራዎችን ለመስራት እየሞከሩ ነው። የተጓደሉ ባለሙያዎች አሉ። ነገር ግን እነሱንም ሸፍነው ተገልጋይ እንዳይስተጓጎል በሚል እየሰሩ ነው። በተለይ ኃላፊዋ ሁሉም ቦታ እየገባች ያለውን ክፍተት እያየች እየሰራች እያገለገለች ነው ያለችው። በዚህም በጣም ደስተኛ ነኝ። በ10 ደቂቃ ውስጥ ነው ተስተናግጄ የወጣሁት። የነዋሪነት ማረጋገጫ ወረቀት ፈልጌ ምን 10 ደቂቃም አልቆየሁም። በጣም በጥሩ ፈገግታና በጥሩ መስተንግዶ ነው ያስተናገደኝ። ፈጣን አገልግሎት ነው። በቴክኖሎጂ ነው የሚጠቀሙት። እንደ ድሮ በመዝገብ በምናምን እንፈልግ ምናምን የለም። ኮምፒውተር ላይ ያለ በዛ ነው የሚጠቀሙት። በጣም መልስ ነው የሚሰጡት። ያው እንደምታዩት ከስተመር ብዙ የለም። ፈጣን ስራ እየሰሩ ስለሆነ ነው የሚወጣላቸው ነገር የለም። በእውነቴን ነው ለመሸንገል አይደለም። የእውነቴን ጥሩ ፈጣን ስራ ነው የሚሰሩት። ትህትናቸው አይመናጨቁ ምን አይሉ በፈገግታ ነው አሁን ሲያስተናግዱኝ የነበረው እና ደስ ብሎኛል። ዛሬ ነው የመጣሁት። ዛሬ ያው በጥሩ ሁኔታ ተቀብለውኝ ያለው ኢንፎርሜሽን ነግሬያቸዋለሁ። አሁን ጠብቅ ብለውኝ እየጠበቅኩ ነኝ ያለሁ። አሁን ያለው መልካም ነው መስተንግዳቸው። ያው ኃላፊውም ጠይቆኛል፣ ነገርኩት። በቃ እንግዲያስ ወዲያውን ተባበሯቸው ብሎ መልእክት እንትና አስተላልፎልኛል። ስለዚህ ያለው መልካም ነው። እንደዚህ ይቀጥል። ተወሰኑ መስተካከል አለባቸው ብዬ ማስባቸው ነገሮች ይኖራሉ። ለምሳሌ አዲስ ህንጻ ከመሆኑ አንፃር የተለያዩ የቢሮ ቁሳቁሶች አልተሟሉላቸውም። እነዚህ ነገሮች ቢስተካከሉ፣ የከስተመር መቀመጫ ወንበሮች ገና አልተሟሉም። አንዳንድ ከስተመሮች ቆመው ሲስተናገዱ አይቻለሁ። ያንንም መጉላላት ለመቀነስ ሰራተኞቹ የተሻላቸውን ጥረት እያደረጉ ነው በፍጥነት ለመስራት። ግን የተለያዩ የቢሮ ቁሳቁሶች አልተሟሉም እና ያ ቢደረጉ ቢስተካከል ቢመቻች ለነሱ በቀልጣፋ ሁኔታ ተገቢውን አገልግሎት እንዲሰጡ ያደርጋቸዋል ብዬ አስባለሁ። ሮብና ዓርብ እንግዲህ 2 ቀን የባለ ጉዳይ ቀን አገልግሎት ነው። በዚህ 2 ቀን የምንሰጠው አጠቃላይ የመንግስት ለህዝቡ ሁሉንም አገልግሎት እንሰጣለን። እነዚህ አገልግሎቶቹ
ከጠዋት 2 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ ለህዝቡ አገልግሎት እንሰጣለን ማለት ነው። ስለዚህ እንደ ወረዳችን የመጀመሪያው ያው ምቹ አገልግሎት መስጠት ነው። ከምቹ ሁኔታ ጋር ተያይዞ እያንዳንዱ ሴክተር ያው ከኃላፊ ጀምሮ እስከ ባለሙያ ቀድሞ ተገኝቶ ለባለጉዳዩ ምላሽ መስጠት ስላለበት እየሰጠን ያለ ነው። በተለየ መንገድ ደግሞ ይሄንን ክሮስ ቼክ የምናደርግበት አለ ማለት ነው። የወረዳችን ኮሚኒኬሽን አፈ ጉባኤ፣ ፐብሊክ ሰርቪስ እያንዳንዱን ባለጉዳይም ጭምር ኢንተርቪው እያደረገ ምን አይነት አገልግሎት ነው እየተሰጠ ያለው፣ በስንት ደቂቃ ተሰጣችሁ፣